ሰላም እንደምናችሁ። ይህ የወዳይ ጎስፔል ቲዩብ ነው። ዛሬ ለመዳን ስናስብ ማወቅ ካለብን ነገሮች መካከል የመጀመሪያውን እንመለከታለን። እርሱም የሚሆነው የመጀመሪያው ሀሳብ የሰው ልጅ መዳን የሚችለው ኢየሱስ ክርስቶስን ብቻ በማመን እንደሆነ መጽሐፍ ቅዱሳችን ይነግረናል። ለዚህም ደግሞ ጥቅስ የሚገኙ በጣም ብዙ ናቸው። ነገር ግን ወደ 5 የሚጠጉትን እንመለከታለን። ከዛ በፊት ግን እነዚህ ጥቅሶች ኢየሱስ ክርስቶስ እንደሚያድን ብቻ የሚናገሩ ከሆነ ከእርሱ ውጪ ያለ የትኛውም አይነት ተፈጥሯዊም ሆነ ቁሳዊ አካል ሰውን ማዳን እንደማይችል ማወቅ ይገባናል ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ያለውን ሀሳብ እንመለከታለን። እሱም ምንድነው የሚለው ነገር ምንድነው? ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም ብሎ ጌታችን ኢየሱስ ክርስቶስ ሲናገረው እንመለከታለን። እና እዚህ ጋር የሚናገሩ 3 ፓርቶች አሉት። የመጀመሪያው መንገድ ነው፣ ሁለተኛ እውነት ሲሆን ሶስተኛው ደግሞ ሕይወት ነው ማለት ነው። መንገድ ማለት ምን ማለት ነው የሚለውን ስንመለከት ኢየሱስ ክርስቶስ ራሱ መንገድ ነው። ወደ ሰማይ የሚያደርስ ብቸኛ መንገድ ክርስቶስ እንደሆነ ይናገራል። ሌላው ደግሞ ወደ መንግስተ ሰማይ የምንገባው በእርሱ አማካኝነት እንደሆነ የሚናገር ሲሆን ሶስተኛው ሀሳብ ደግሞ ወደ መንግስተ ሰማያት የምንገባበት ወይም ደግሞ የይለፍ ቃል ኢየሱስ ክርስቶስ እንደሆነ እንረዳለን ማለት ነው። ሁለተኛው ሀሳብ እውነት ነው። እውነትን የሚለውን ሀሳብ ስንመለከት ደግሞ ራሱ ኢየሱስ ክርስቶስ እውነት እንደሆነ ይናገራል። እርሱ ፍጹም ታማኝ መሆኑን የሚናገር ነው። የእርሱ ወንጌል እውነት መሆኑን የሚናገርና ስናምንና ስንቀበል ደህንነትን እንደምናገኝ የሚናገር ሀሳብ ነው። በመጨረሻም ደግሞ ካለማወቅና ከኃጢአት ነፃ የምንወጣበት ኢየሱስ ክርስቶስን በማመን ብቻ እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው። ሶስተኛው ሀሳብ የምንመለከተው ደግሞ ሕይወት ነው። ሕይወት ማለት ደግሞ ራሱ ኢየሱስ ክርስቶስ ሕይወት እንደሆነ ሕይወት እንደሚሰጥ የሚናገር ሀሳብ ነው። የዘላለም ሕይወት የምናገኝበት መንገድ ክርስቶስ ኢየሱስ ብቻ መሆኑን የሚናገር ነው ማለት ነው። በዚህ ዓለም ያለ ማንኛውም ነገር ሊሆን ይችላል። ሰው ሊሆን ይችላል፣ ጉዝ አካል ሊሆን ይችላል፣ ከሰማይ በላይ ያለ ሊሆን ይችላል፣ ከምድር በታች ያለ ሊሆን ይችላል፣ ምድር ላይም ያለ ነገር ሊሆን ይችላል። የትኛውም ሰው ሆነ ተፈጥሮ የሰው ልጅ ማዳን እንደማይችል የሚያመለክት ነው ማለት ነው። በምድር ላይ ያለ የትኛውም አይነት ሰው የሃይማኖት አባት ሊሆን ይችላል። የትኛውም አይነት ሰው ለመዳን መንገድን ሊያመለክት ይችላል እንጂ ራሱ ማዳን እንደማይችል መጽሐፍ ቅዱሳችን ይነግረናል ማለት ነው። ሀሳቡ ይሄኛው ነው። ሁለተኛውን ጥቅስ ስንመለከት ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ስንመለከት ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ ይናገራል። እና እዚህ ጋርም ቅድም እንደተመለከትነው 3 አንኳር ፖይንቶች አሉ። እነሱም ለተቀበሉት ለሚያምኑትና የእግዚአብሔር ልጆች የሚል ነው። ለተቀበሉትና ለሚያምኑት ነው የእግዚአብሔር ልጆች የሚሆን መብት የሚሰጣቸው ማለት ነው። ለተቀበሉት የሚለው ሀሳብ ምን የሚያወራ ነው ብለን ስንመለከት ኢየሱስ ክርስቶስ እንደሞተላቸው ለኃጢአታቸው ዋጋ እንደከፈለላቸው ለሚቀበሉ ሲሆን ለሚያምኑት ደግሞ የሚለው እንደሚያድን የዘላለምን ሕይወት እንደሚሰጥ ለሚያምኑ ነው ማለት ነው። የእግዚአብሔር ልጆች የሚለው ደግሞ ያመኑና የተቀበሉ ሰዎች የመጣሪያ ስም ነው ማለት ነው። ወይም ደግሞ የእግዚአብሔር ቤተሰብ አባል መሆናችንን የሚያሳይ ነገር ነው። መጨረሻም ደግሞ የእግዚአብሔር ልጆች በመሆናችን ደግሞ ወራሾች እንደምንሆን መጽሐፍ ቅዱስ ይነግረናል ማለት ነው። ሌላውን ሀሳብ ስንመለከት ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ስንመለከት መዳን በሌላ በማንም የለም እንድንበት ዘንድ ለሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ብሎ ይናገራል። የዚህን ሀሳብ ደግሞ ስንመለከት መዳን የምንችለው ክርስቶስ ኢየሱስን በማመን ብቻ እና ብቻ እንደሆነ የሚያስረዳ ሀሳብ ነው ማለት ነው። እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ስንመለከት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ብሎ ይናገራል። ይሄ እግዚአብሔር ለእኛ ካለው ፍቅር የተነሳ ነው። እግዚአብሔር ለሰው ልጅ ካለው ፍቅር የተነሳ ነው እና እግዚአብሔር ዓለምን ሁሉ ስለወደደ ያድነን ዘንድ ልጁን እንደሰጠን ይናገራል ማለት ነው። የመጨረሻው ሀሳብ የምንመለከተው ደግሞ ዮሐንስ ወንጌል ምዕራፍ 6 ቁጥር 47 ላይ ያለውን ሀሳብ ነው የምንመለከተው። ይህም ሀሳብ ደግሞ እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ብሎ ጌታችን ኢየሱስ ክርስቶስ ይናገራል ማለት ነው።
የዚህ ቃል ትርጉሙ ህይወትን ለማግኘት መዳን ለመዳን ክርስቶስ ኢየሱስን ማመን ብቻ በቂ እንደሆነ የሚናገር ነው። በጣም ብዙ ጥቅሶች አሉ። ዮሐንስ ወንጌል 11:25-27 ብንመለከት እንኳን ኢየሱስም ትንሣኤና ህይወት ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሮሜ ምዕራፍ 5:10-11 ላይ ስንመለከት ደግሞ ጠላቶች ሳለን እግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን ብሎ ይናገራል። እንዲሁም ሮሜ ምዕራፍ 5:17 ላይ ስንመለከት በአንዱም በደል ሞተ፣ በአንዱ በኩል ነገሰ፣ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በክርስቶስ ኢየሱስ በኩል በሕይወት ይነግሳሉ ብሎ ይናገራል። እንዲሁም ደግሞ አንደኛ ዮሐንስ መልእክት ምዕራፍ 5:12 ላይ ስንመለከት ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ብሎ በግልጽ ይናገራል። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ብሎ ይናገራል። በጣም ብዙ ነው መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ብቻ እንደሚያድን የሚናገር ሀሳብ። ለምሳሌ ያክል የዮሐንስ ራእይ ምዕራፍ 22:17 ላይ መንፈሱና ሙሽራይቱም ና ይላሉ፣ የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ ብሎ ይናገራል። እዛው ወንጌል ምዕራፍ 21:6 ላይ ደግሞ ስንመለከት ተፈጽሟል፣ አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ፣ ለተጠማ የሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ ብሎ ጌታችን ኢየሱስ ክርስቶስ ይናገራል። እንዲሁም ደግሞ የመጨረሻ ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኞችንም የአስማተኞችንም ጣዖትንም የሚያመልኩ የሐሰተኞችንም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ውስጥ ነው፣ ይኸውም ሁለተኛው ሞት ነው ብሎ የዮሐንስ ራእይ ምዕራፍ 21:8 ላይ ይናገራል ማለት ነው። እስካሁን ያወራናቸው ሀሳቦች በሙሉ አንድ ሀሳብን የሚናገሩ ናቸው። እርሱም ምንድነው? ጌታችን ኢየሱስ ክርስቶስ ብቻ ማዳን እንደሚችል፣ እርሱም በማመን ብቻ መዳን እንደሚችል የትኛውም አይነት ተፈጥሯዊ ሆነ ጎዛዊ አካል በምድር ላይ ያለ ሊሆን ይችላል፣ ከምድር በታች ሊሆን ይችላል፣ በላይም ሊሆን ይችላል፣ መላእክቶችም ሊሆኑ ይችላሉ፣ ከክርስቶስ ኢየሱስ በስተቀር እርሱን ከማመን በስተቀር በየትኛውም መልኩ በአቋራጭም ሆነ በሌላ መልኩ ሕይወትን ማግኘት እንደማይቻል መጽሐፍ ቅዱሳችን ይነግረናል ማለት ነው። ሶ ብለስድ